ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ አልሐምዱሊላህ። እኔ ደህና ነኝ እላችኋለሁ። የቲክቶክ ቤተሰባቼ የፌስቡክ ላይ ገብታችሁ ካያችሁ ከሆነ ከዚህ በፊት ቲክቶክ ላይ ቪዲዮ አልቀዳም ብዬ ቃል ስለገባሁት ቪዲዮ ይቅርታ አድርጎልኝና ዛሬ የኔ ህመምና የኔ ችግር የእናንተ ነው ብዬ እናንተ ጋር መጥቻለሁ። ይሄን ቪዲዮ ረዘመ ብላችሁ እኔን ማዳመጥ እንዳትሉ፣ ለእናንተ ምክር ነው። እኔ ላይ ትምህርት እንደምትወስዱ ነው ዛሬ ይሄን ቪዲዮ የቀዳሁት ማለት ነው። በደንብ አዳምጡት። ቪዲዮ ረዘመ ብላችሁ ስክሮል እንዳታርጉ፣ ሼር ኮፕሊንግ እያረጋችሁ የሰው ሀቅ የሚበሉትን ጋር አድርሱልኝ። የሰው ገንዘብ የሰው ሀቅ የሚበሉትን ጋር አድርሱልኝ። በቲክቶክ እኔን ሲደክሙ እኔ አልበላ ስላቸው በፌስቡክ ስማቸውን ቀይሮ እና እንደ ሽልማት ነገር አርግተው ከየኔ ፎቶ ጋር አቀነባብሮ የሆነ ሽልማት ደርሶሻል፣ ከውጪ አንቺን ፎቶ አይቶ ምረዳሽ ሰው እኛ ጋር ገንዘብ ልኳል፣ አንቺ ይሄንን ገንዘብ መውሰድ የምትችይውን የመንግስት ግብር ከከፈልሽ በኋላ ነው የምትወስጂው አሉ። እኔ በቃ እየቀፈፈኝ እሺ ብያቸው ምናምን እሺ ብያቸው አሁን የነሱ አካውንት ተቀብያቸው ባንክ ቤት ሄጄ ብርም አልነበረኝም። እኔ ከቤተሰብ ጋር ስለሆንኩኝ ቤተሰቤ ነው ሞላልኝ ካርድ ራሱ ማለት ነው። ካርድ መሞላልኝ ሰው ራሱ የለኝም፣ ቤተሰቤ ነው ካርድ መሞላኝና ከዛን እንደዛ ስሉኝ እሺ ብዬም ለቤተሰብም አናገርኩ። ከሌላ ሰው ተበድሬ ይሄን ገንዘብ ላኩት። ከዛን ከላኩም በኋላ የቻምፓ የታክሲ ምናምን ላኪ ያረቢ የታክሲ የቻምፓ እዚህ ቢሮ ውስጥ መመታበት ነገር አለ። የሱ